ሰላምና ጤና በያላችሁበት ይሁንላችሁ የተወደዳችሁና የተከበራችሁ የኢትዮ ሌንስ ቻናል ፕሮግራም ተከታታዮች እንደምን አላችሁ? እነሆ ዛሬም እንደከዚህ ቀደሙ በሀገራዊ ጉዳዮች ላይ በተለይ ወቅታዊ የሆነውን ጉዳይ አንስተን ቆይታ እናደርጋለን። አብራችሁኝ እስከ ዝግጅቱ ፍጻሜ እንድትቆዩ የአክብሮት ግብዣዬን እያቀረብኩ ዝግጅቱን በማቅረብ ከእናንተ ጋር ቆይታ የማደርገው እኔ ሳምሶን አሸብር ነኝ። መልካም የአብሮነት ቆይታ እንዲሆንልን በድጋሚ ተመኘው። አረ ምንድነው ነገሩ? ሰብስክራይብ እኮ እያደረጋችሁ አይደለም። ላይክ ሼር አድርጉና ሀሳቦቻችን ወደ ሌሎች እንዲዳረስ አድርጉልን። እንደሱ እናመሰግናለን። መልካም ጊዜ። የምንጠይቀው ማወቅ ስለምንፈልግ ነው። እናውቃለን ከምንለው ውስጥ የማናውቀው ሊኖር ስለሚችል ለማወቅ እንጠይቃለን። ከማወቅ ውስጥ አለማወቅ ስለሚገኝ ደጋግመን እንጠይቃለን። የምንጠይቀው የተሻለውን ለማውጣት እንጂ ለመደነቋቆር አይደለም። እናም ዛሬ እጠይቃችኋለሁ። የምጠይቀው አንተንም አንቺንም እናንተንም ሁላችሁንም ይሆናል። በነገራችን ላይ ጥያቄው አዲስ አይደለም። ብዙ ጊዜ ተጠይቋል። የተለያዩ መልሶችም እንደተሰጡበት አምናለሁ። ዛሬ አሁንም ብዙዎች እየጠየቁ ነው። እኔም እጠይቃለሁ። የለውጡ መንግስት ከመጣ 8 ዓመት ሆነው። አንደኛው የምርጫ ዘመን አልቆ ወደ ሁለተኛው ለመሻገር የሳምንታት ዕድሜ ወይም ጊዜ ነው የቀረው። ከወዲሁ ለተመራጮቹ መልካም ዕድልን እመኛለሁ። አለፍ ሲል ደግሞ ሰላምና ስኬትን ለእናት ሀገሬ ኢትዮጵያ ይሁንልኝ ይላል። እንግዲህ አሁን በስልጣን ላይ ያለው መንግስት እድለኛ መንግስት ነው ብዬም አምናለሁ። እንዴት ካላችሁኝ በእርሱ ዘመን ብዙ የተዳፈኑ ነገሮች ግልጥልጥ ብለው መውጣት ችለዋል። የሚወደውን ሰው አምላክ ይፈትናል፣ ቃሉም እውነት አለው። የችም ስቃይ በስቷል፣ ተናሽንታ ስቃይሽን በስቷል። ለኢትዮጵያ ሀገሬ ምድራዊ ገነት ለበጎ ይሁኑኝ። እቺ ስቃይ መብዛት፣ እቺ ድህነት፣ እቺ ስቃይ መብዛት ዋዳገርነት። ቀደም ሲል ኢትዮጵያና ኢትዮጵያዊነት በጥቂቶች መንደርና በታሪክ መጽሐፍ ላይ ብቻ ተገድቦ ነበር። ዛሬ ሲገፋት የነበረው ሁሉ አንደበት አውጥቶ የኔ ናት ማለት ባይችል እንኳን የእርሱ እንደሆነች ያንተ አይደለችም ካለው ጋር እየተሟገተባት ይታያል። በዚያው ልክ የኔ ብቻ ናት ይል የነበረው ደግሞ ከቀደመው አቋሙ አፈንግጦ የሁለተኝነትን ስፍራ ሰጥቷታል። ዋል አደር ሲል ደግሞ የማሊያ ልውውጡ በሚገባ ተከናውኖ አላውቃትም ወደሚል መሻገሩ ይመጣ ይሆን? አልቦ ጩኸት ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ ነው። በቤታችን ዞር ብለን ለምን እንዲላ ያለችን ዋርካ መንጠልያ ይነወት ስሟ ያገራችን በስራ ጥረት
በግንዳችን በቀደሙ ስርዓት ላይ ተንጠልጥሎ የከረመው ጥላቻ መልኩን ቀይሮ ትላንት ይገፋፉ የነበሩ ባላንጣዎች ባንድ አዛምዶ ያቆመ ኢትዮጵያዊነት ጠል አሰላለፍ እንዳለ የታየበት እንዲሆን አድርጓል። ስልጣን ማለት መክበሪያ እንጂ መገንቢያ እንዳልሆነ የሚናገሩ ተቆጪ ተፎካካሪዎች በውሃ ቆጠነ ሰበብ ግጭት እየጫሩ እንዴት ሀገር ማቆርቆዝ እንደሚቻል ከመንግስት ጋር በፈጠሩት ረብ የለሽ ግጭት ማሳየት ችለዋል። እንዲህ እያልን ማንሳት ይቻላል። ይህ ማለት ግን እየሰራቸው ካሉት የልማት ስራዎች ውጪ ያለው ነው። ከዚህ ሐሳብ በመነሳት ነው እንግዲህ ጥያቄንም የማነሳው በሶስት ነገሮች ላይ ያተኮረ ይሆናል። ጥያቄ 1 የኢትዮጵያ ችግር ምንድን ነው? የታሪኳን ግማሽ በላይ የወሰደው ጦርነት፣ ግጭትና አለመግባባት እንደሆነ ይታወቃል። አሁንም ቢሆን ያካሄድ አልቆመም። መገዳደል፣ መጠፋፋት፣ መገፋፋት ብርቅ የማይሆንባት ሀገር እንድትሆን አድርጓታል። መልካሙን የሚያዩ አይኖች ሳይሆን እንከንና ጉድለት ብቻ የሚማትሩ የበዙባት ሆነዋል። ጠላፊና አደናቃፊ እንጂ ደጋፊ መሆን ነውር የሆነበት እስኪመስል ድረስ ዘመቻ ተጀምሯል። ስለዚህ የኢትዮጵያ ችግር ምንድን ነው? ስርዓት፣ እምነት ወይስ ባህል? መንግስት፣ ማንነት ወይስ ታሪክ? ጥያቄ 2 የኢትዮጵያ ችግር ፈጣሪው ማን ነው? በኢትዮጵያ ምድር ላይ በተፈጥሮም ይሁን በሰው ሰራሽ ስሪት ሁሉም ነገር አለ፣ ሙሉ ነው። እሱን ማየት እየተቻለና ወደ ተሻለ እድል መቀየር ቀላል ሆኖ ሳለ ሂደቱን የሚያዛባ አካሄድ የተፈጠረው በማን ችግር ነው? የችግሩ ፈጣሪ ማን ነው? በመንግስት ወይስ መንግስትን በሚጋፉ ኃይሎች? በተፈጥሮ ወይስ የተፈጥሮ ስርዓት በተዛባ ፍላጎት ለመጋፋት በፈለጉ ግለሰቦች? ንጉሱ ነው? ደርግ፣ ኢህአዴግ ወይስ ድብቅ አጀንዳ የተሸከሙ ተላላኪዎች? ጥያቄ 3 ከችግሩስ መውጫው ምንድን ነው? እዚህ ላይ ነው እንግዲህ ዋናው ጥያቄ። የኢትዮጵያ ችግር ዘመናትን ተሻግሮ የመጣ በብዙ ችግሮች ተወሳስቦ የቆየና ሊደፍረውም ሊጋፈጠውም የሞከረው ኃይል አቅም ያጣበት እንደነበረ ግልጽ ነው። ለውጡና የለውጡ አንድ እውነት ይሄ ንጉሱን ያስገደለ፣ ደርግን ያሰደደ፣ ኢህአዴግን ያስወቀሰውን እሳቤ በመንግስታት ታሪክ ተደርጎ የማይታወቅን ታጋሽነት ተላብሶ በአደባባይ እንዲንሸራሸር መፍቀዱ ነበር። ሲታፈን፣ ሲደፈቅ እና ሲረገጥ የነበረው እሳቤ በይፋ መቀንቀን ተጀምሯል። በዛው ልክ የተደበቁ ሚስጥሮችም መገለጥ ጀምረዋል። የሐሳብ ተቃራኒዎች ወደ ግብረ አብሮነትም ተቀይረው ጥምረት ፈጥረው አይተናል። የኢትዮጵያ እድገትና ልማትን የሚያደናቅፍ ትርክትና ትግል አራማጆች ሆነው በይፋ እንዲገለጡ አድርጓል። በዚህም የተነሳ ለዘመናት የተደበቀው እውነት አደባባይ ወጥቷል። በእያንዳንዱ የመንግስት ስርዓት ውስጥ የነበረውን ሚና ማን ሀገር አፍራሽ ማን ሀገር ገንቢ እንደሆነ ቁልጭ አድርገን እንድናይ አግዞናል። ስለዚህ ይህ አካሄድ እንዳይቀጥል የሚሹ ኃይሎች
እንዳሉ ብናምንም መውጫ መንገዱ ምን መሆን አለበት የሚለውን ግን የሁላችንም ምላሽ ይፈልጋል። ለውጡና የለውጡ መሪ ከቀየሱት የታጋሽነትና የተደበቀን ችግር ገልጦ የማውጣት ጥበብ አሁን ኢትዮጵያ ያለችበትን የተወሳሰበ ችግር በመጠኑም ቢሆን እንድንረዳ አድርጎናል። እየተጋፉ ያሉት ጠቅላይ ሚኒስትሩን አይደለም። እየተጋፉ ያሉት አሁን ያለውን ልማትና እድገትን አይደለም። እኔ ምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። ሀገርን ነው ሀገርን በማፍረስ ረገድ የነዚህ የለውጡ አደናቃፊ ሆነው የመጡ ኃይሎች ሚና በምን ሊገታ ይችላል? በዚህ አካሄድ ከቀጠልን መጻኢ የኢትዮጵያ እድል ምን ሊሆን ይችላል? ከዛ በፊት የእያንዳንዳችን የዜግነት ግዴታችን ምን ይሆን የሚለውን ማንሳት ፈልጋለሁ። ምላሻችሁን እንደምታደርሱኝ እተማመናለሁ። በእኔ በኩል ግን እዚህ ላይ አበቃው። በቀጣይ በሌላ ስራ ተመልሰን እንገናኛለን። እስከዛው ግን በያላችሁበት ሰላማችሁ ብዝት ይበልላችሁ። ይህ የኢትዮ ሌንስ ቻናል ድምጽ ነው። ሰናይ ጊዜ ለሁላችሁ። የማንዘር ነው ከሳት ከመብረቅ የተሰራ የማንዘር ነው ከጭድ ከሰበዝ የተሰራ አንዱን ያሳነስክ አንዱን አታግዝፈው